የፊደል ገበታውን ወደ ስንት ልንከፍለው ነው? ወደ 3 እንክፈለው። በመጀመሪያ ስድስተኛ ላይ ያሉትን ሳድሶችን እንመልከት። ሳድሶቹ ህ ል ም ስ ር ሺ ቅ ብ ት የምንላቸው እነሱን አንድ መደዳ አድርገን እንያዝ። ምን ይባላሉ እነሱ? ኮንሶናንት ብለን እንይዛቸዋለን። አንድ ሁለተኛ ወደ ታች እንወርድና እታች ጋር የአኡኢአ የሚለው መደዳ ላይ ደግሞ እንመጣለን። አኡኢአ የሚለው መደዳ ላይ እንመጣና ደግሞ እሱን ከእ በስተቀር እን ያው ኮንሶናንት ጋር ለይተናታል አይደለ? አ ኡ ኢ አ ኤ ኦ አ የሚለውን ደግሞ እሱን ለብቻው እናወጣዋለን። ለምን? ቫወል ስለሆነ እሱ አናባቢ ስለሆነ። ከዛ እንግዲህ ይሄኛው መደዳ ወጥቷል ስድስተኛው። እንደገና የአ መደዳዎች ወጥተዋል። ኮንሶናንትና ቫወል ወጣ። የቀሩት ፊደሎች በሙሉ የያዙት ድምጽ ኮምቢኔሽን ድምጽ ነው ማለት ነው። ስለዚህ የፊደል ገበታው በስንት ቤት ተከፈለ? በ3 ቤት ተከፈለ። የኮንሶናንት ቤት፣ የቫወልና የኮምቢኔሽን። ስለዚህ የትኛው ይበዛል? እንደዚህ ወደ ታች ስትመለከቱ ኮንሶናንቶች 28 ብቻ ናቸው። ቫወሎችን እንደዚህ የአ ቤተሰቦችን ወደ ጎን ስትመለከቱ 7 ብቻ ናቸው። የቀሩትን በሙሉ ስትመለከቷቸው ግን 200 አካባቢ የሚጠጉት እነሱ ደግሞ ምን ይሆናሉ? ኮምቢኔሽን ድምጾች ይሆናሉ ማለት ነው። አሁን ኮንሶናንት ድምጽ፣ ቫወል ድምጽ፣ ኮምቢኔሽን ድምጽ የሚለውትን ለይተናል።